ሰላም ለእናንተ ይሁን። ይህንን ድምጽ የምትሰሙ በጌታ በኢየሱስ ስም ሰላም እላችኋለሁ። ከአጭር ሰላምታዬ በኋላ የእግዚአብሔርን ቃል አንብቤ አጠር ያለን ጸሎት አድርጋለሁ። አብረን እንጸልያለን። ከመጸለያችን በፊት የእግዚአብሔርን ቃል እንመለከትና ከዛ እንጸልያለን። ኢዮብ ምዕራፍ 26 ከቁጥር 1 ጀምሮ እንዲህ የሚል ቃል እናገኛለን። ኃይል የሌለውን ምንኛ ረዳኸው፣ ደካማውንስ ምንኛ ዳንከው። ጥበብ የሌለውን ምንኛ መከርከው፣ ታላቅ እውቀትንስ ምንኛ ገለጥከው። ይህን ቃል እንድትናገር የረዳህ ማን ነው? የማንስ መንፈስ በአንደበትህ ተጠቀመ? እያለ የእግዚአብሔር ቃል ይናገራል። እግዚአብሔር እያንዳንዳችን ስለረዳን፣ ስላገዘን፣ ስላቆመን፣ ስላበረታን እናመሰግነዋለን። በምስጋና እግዚአብሔርን ከፍ እናደርገዋለን። የሱ እርዳታ ነው ያኖረን ያቆመን። ስለረዳን ስላገዘን የእግዚአብሔርን እርዳታ እያሰብን እግዚአብሔርን እናመሰግናለን። ቅዱስ እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ስም የተባረከ ይሁን። ስለረዳህን እናመሰግናለን። ስላገዝከን እናመሰግናለን። በህይወት ኑሩ ስላልከን እናመሰግናለን። ክብርህን ስለገለጥክልን እናመሰግናለን። ልጆች መሆናችን እግዚአብሔር ስልጣን ሰተን በፊት እንድንቀርብ እግዚአብሔር ሆይ በኢየሱስም በብርሃኔ ስለመራን እናመሰግናለን። እግዚአብሔር አምላክ ሆይ ሸክማችን ላንተ እንድናሳይ ያቃተን እንድናሳይ እግዚአብሔር አምላክ ሆይ የልጅነትን ስልጣን አባ ብለን ወደ አንተ መጮህ የምንችልበትን ችሎታን ስለሰጠን በኢየሱስ ስም እናመሰግናለን። እግዚአብሔር አምላክ ሆይ የማንችለው አስችለን፣ የማንወጣው ጌታ ወይ አስችለን። ለዚህ ቀን ስላደረስከን እግዚአብሔር ወዮ ጠፋን ያልንበትን ቀናቶችን እግዚአብሔር አሳልፈን ቀናችን ጌታ ወይ ስላሳመርከን እናመሰግናለን። ጨለማውን ስላስነጋህ እናመሰግናለን። ተራራውን ከፊታችን ደልዳላ ስላደረክ እናመሰግናለን። እግዚአብሔር አምላክ ሆይ አሁንም አንተ ከእኛ ጋር ነህ፣ እኛም ደግሞ በአንተ እንደገፋለን። የተኛውም ሸክም ከላያችን ላይ የተራገፈ ይሁን፣ የተኛውም ጨለማ ከፊታችን የተወገደ ይሁን። መንገዳችን ጌታ ሆይ በኢየሱስም በመጠረጊያ የተጠረገ ይሁን። እግዚአብሔር አምላክ ሆይ ተደናቅፈን እንዳንወድቅ መላእክቶች ጌታ ሆይ ከፊታችን ያሉትን ጌታ ሆይ አደናቃፊ የሆኑ ድንጋዮችን ከፊታችን ያንሳልን። ከክፉ ሁሉ ሰውረን፣ በያልንበት ቦታ እግዚአብሔር ሆይ በደም ይሸፍነን። እግዚአብሔር አምላክ ሆይ ሳናውቅ ጌታ ሆይ ወስደው ከሚከትቱን ከሚያጋጩን ከየተኛውም ጨለማ ጌታ ሆይ ሰውረን። እኛ ኃይል የለንም፣ ጉልበት የለንም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ እንደተጻፈ ስለ እኛ ስለምትዋጋልን እናመሰግናለን። ክፉና ጨለማ የተመታ ይሁን። እጃችን እግራችን የረገጠ ነው የያዝነው ሁሉ የተባረከ ይሁን። ክፉ ሁሉ ይመታ በጌታ በኢየሱስ ስም አሜን። ተባረኩ።